ሰላም ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ይሄን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ አድርጉ። ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁን አትርሱ ማለት ነው። እንዲሁም በኦንላይን በልዩ እገዛ መማር ለምትፈልጉ ከታች ማስቀምጥላችሁ ስልክ ይኖራል። በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ መማር ትችላላችሁ ማለት ነው። በተጨማሪም መጽሐፍ ቅዱስ ጥናት ማለት ነው በነፃ ቅዳሜና እሁድ እናስተምራለን። እዛ ጋር ገብታችሁ መቀላቀል ለምትፈልጉ ዩቲዩብ ባያችን ላይ የቴሌግራም ሊንክ አለ። እዛ ጋር ገብታችሁ መቀላቀል ትችላላችሁ። ካለበዛም ከታች በማስቀምጥላችሁ ስልክ እየገባችሁ ቴሌግራም ብትናግሩኝ ወደ ቻናሉ መቀላቀል ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። አብራችሁን ቆዩ። እንግዲህ ከዛሬ ቪዲዮአችን የምታዩዋቸውን ቃላት ከላይ ባሉት ፊደላት ማለት ነው እንዴት እንደሚመሰረቱ አብረን እናያለን ማለት ነው። እንግዲህ ከሀ ጀምሮ እስከ ፐ ድረስ ባሉት ፊደላት እንዴት ነው ቃላት መመስረት የሚችል የሚለውን አጠር ባለ በመጀመሪያ ክፍል ማለት ነው አብረን እናያለን ማለት ነው። ከመጀመሪያ ከላይ ያሉትን ፊደላት እናነባቸዋለን። ሀ ለ ም ረ ሰ ሸ ቀ በ ተ ቸ ነ ኘ አ ከ ወ ዘ የ ደ ጀ ገ ጠ ጨ ጸ ፈ ፐ። እሺ እንግዲህ በእነዚህ ፊደላት ማለት ነው እንዴት ነው ቃላትን በመጀመሪያ ፊደል ብቻ ናቸው እንዴት ነው ቃላትን መመስረት የሚለውን አብረን እናያለን ማለት እንዴት ነው የሚመሰርቱ አብረን እናያለን። እሺ የመጀመሪያው ሸ ስንል የሸ ቤተሰብ እዚህ ጋር አለች። በ ስንል የበ ቤተሰብ ከዚህ አለች። ተ ስንል ደግሞ የተ ቤተሰብ አለች እዚህ ያለ አብረን ሸበተ 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 እንላለን የመጀመሪያ። ከዛ ቀጣይ ሸ ስንል አሁንም የሸ ቤት ወድን ስንል የወ ቤት እዚህ ጋር አለች። ደ ስንል ደግሞ የደ ቤት እዚህ ጋር አለች። ለዚያን ላይ የማጣመር ሸ ወ ደ ሸወደ ሸወደ እንላለን። እዛ ቀጣይ ሸ ስንል የሸ ቤት አሁን ብሪከማ የሸ ቤት ስለምን አይሆን። ለ ስንል የለ ቤት ከዚህ ጋር አለች። መ ስንል ደግሞ የመቤተሰብ እዚህ አለች። ምን ላይ ማድረግ ሸ ለ መ ሸለመ ሸለመ እንላለን። ከዛ ቀጣይ ሸ ስንል የሸ ቤት እዚህ ጋር አለች። ሸ ስንል ድጋሚ የሸ ቤት ነው። ገ ስንል ደግሞ ከዚህ ጋር ምተን የገ ቤተሰብ እዚህ አለች። ሶስቱን ፊደላት በመጣመር ሸ ሸ ገ ሸሸገ ሸሸገ እንላለን ማለት ነው። በቀጣይ የምናየው ሸ ስንል አሁንም እዚህ ጋር የሸ ቤተሰብ አለች። መ ስንል ቅድም ያየናት የመ ቤተሰብ አለች። ገ ስንል የገ ቤተሰብን አይተናል። ለ ስንል ደግሞ የለ ቤተሰብ እዚህ አንድ ላይ ማድረግ ሸ መ ገ ለ ሸመገለ ሸመገለ እንላለን ማለት ነው። እሺ በቀጣይ ደግሞ ተ ስንል የተ ቤተሰብ እዚህ ያለች ተ። ራ ስንል የረ ቤተሰብ እዚህ ጋር ረ። እዛ ፈ ስንል ደግሞ የፈ ቤተሰብ መጨረሻ እዚህ ጋር ፈ። ያን ላይ ማድረግ ተ ረ
ፈ ተረፈ ተረፈ እንላለን። ለቀጣይ ተ ስንል የተ ቤት እዚህ ጋር አለች። መጀመሪያ ተን የምናይ ረ ስንል አሁንም የረ ቤተሰብ እዚህ ጋር አለች። ተ ስንል የተ ቤት ድጋሚ፣ ረ ስንል ደግሞ የረ ቤት ድጋሚ ነው ያለ ማለት ነው። ሶስቱን በማጣመር ተረ ተረ ተረተረ ተረተረ እንላለን። እሺ በጣም መልካም። ቀጣይ አሁንም ተ ስንል የመነሻችን ተ ነው። ተ እንላለን። ነ ስንል የነ ቤተሰብ የመጀመሪያ ነ። ፈ ስንል ቅድም የናት የፈ ቤተሰብ አለች ፈ። ሰ ስንል ደግሞ ከሰ ቤት የመጀመሪያ ሰ እናያለን ማርሽ አንድ ላይ አድርገን ተ ነ ፈ ሰ ተነፈሰ ተነፈሰ እንላለን። ቀጣይ ተ ስንል የተ ቤት እዚህ ጋር አለች መጀመሪያችን። በ ስንል የበቤት እዚህ ጋር አለች በ። ቀ ስንልም የቀ ቤት እዚህ ጋር አለች። ዘለ ስንል ደግሞ የለቤት እዚህ ጋር አለች። አንድ ላይ መውሰድ ሶስቱን ፊደላት ማለት ነው። አራቱን ፊደላት ተ በ ለ ተበቀለ ተበቀለ ብለን ቃል እናያለን ማለት ነው። ተበቀለ። ከዛ ቀጣይ ተ ስንል እዚህ ጋር አለ ተ። በስንል በተመሳሳይ እዚህ ጋር ቅድም ያየነው አለ። ተ ስንል ደግሞ የተ የመጀመሪያው አለች ድጋሚ ማለት ነው። እንዳያት እናያታለን። ነ ስንል ደግሞ የነ ቤት የመጀመሪያዎች ነ። ስለዚህ አንድ ላይ የማድረግ ተ በ ተ ነ ተበተነ ተበተነ እንላለን ማለት ነው። ስለዚህ ከዚህ ጋር ሙሉ ጠቅላላ ያየናቸው የተ ቤተሰቦች ናቸው። ከዚህ ጋር ጠቅላላ ያየናቸው የሸ ቤተሰቦች ናቸው። አሁን ደግሞ እንግዲህ የምናየው የአ ቤተሰብ ነው። በአ ቤተሰብ ደግሞ እንዴት እንመሰርታለን የሚሆን ደግሞ እናያለን ማለት ነው። አ ስንል እዚህ ጋር የአ ቤት ያለች፣ በስንል ደግሞ የበቤት እዚህ ጋር አለች። በስንል ድጋሚ በቤት እዚህ ጋር አለች። እዚያን ላይ ማድረግ አ በ በ አበበ አበበ እንላለን። አበበ። ቀጣይ አ ስንል አቤት ነው ራሷን መስጠት። ከስንል እዚህ ጋር ከቤተሰብ አለች። በስንል እዚህ ጋር የናት በቤተሰብ አለች። ራ ስንል ደግሞ የራ ቤተሰብ እዚህ ጋር አለች። ለዚያን ላይ ማድረግ አ ከ በ ረ አከበረ አከበረ እንላለን። እሺ ቀጣይ አ ስንል እዚህ ጋር የአ ቤተሰብ አለች መነሻችን ስለሆነች። ወ ስንል ደግሞ የወ ቤት እዚህ ጋር አለች። ዘቀ ስንል ደግሞ የቀ ቤት እዚህ ጋር አለች። ቀ የመጀመሪያው ጋር ያዘችው መጀመሪያዋ። ስለዚህ አ ወ ቀ አወቀ አወቀ እንላለን። አወቀ። ቀጣይ አ ስንል እዚህ ጋር የአ የመጀመሪያ መነሻችን ነው ሁሌም። ተ ስንል እዚህ ጋር የጠ ቤተሰብ አለች። ፈ ስንል ደግሞ የፈ ቤት እዚህ ጋር አለች። ሶስቱን ላይ ማጣመር አ ጠ ፈ አጠፈ አጠፈ እንላለን። እሺ በመቀጠል እንግዲህ ቪዲዮዎችን አናላይዝ ስናደርገው ማለት ነው። አብዛኞቻችሁ ቪዲዮ የምታዩ ልጆች ቻናሉን ሰብስክራይብ ሳታደርጉ የምታዩ እንግዲህ ቻናል ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም ይህንን ቪዲዮ ሌሎች መዳረስ እንዲችል ሼር ማድረጋችሁን አትርሱ። እንዲሁም ይህን ቪዲዮ ላይ ካርጉ ሀሳብ አስተያየታችሁን ደግሞ እየገባችሁ ኮሜንት ሴክሽን ላይ ታውቁ ማለት ነው። እሺ ስናልፍ ወደ ቀጣይ አ ስንል የአ ቤት የመጀመሪያ አለች መነሻችን። ነ ስንል የነ ቤት የመጀመሪያ ነ እስካለች ነ። ጠ ስንል የጠ ቤት ቅድም ያያናታለች። ፈ ስንል በተመሳሳይ ደግሞ ፈንም አይተናታል። ስለዚህ አንድ ላይ በማድረግ አ ነ ጠ ፈ አነጠፈ አነጠፈ ብለን በአ ቤት 5 ቃላት መሰረት ማለት ነው።
እሺ እንግዲህ የመጨረሻ የምናየው የከ ቤተሰብን ነው። በከ ቤተሰብ ነው ቃላት የሚመሰሩት ማለት ነው። የመጀመሪያ ከስንል የከ ቤት አለች መጀመሪያ መነሻችን። በስንል የበቤት ደ ስንል ደግሞ ከደ ቤት ሄደን የደ ቤት እዚህ ጋር መጀመሪያች ደ ያን ላይ ማድረግ ከበደ ከበደ ብለን ቃል እንመሰርታለን። ቀጣይ ከስንል አሁንም የከቤት መጀመሪያ በስንል በየነት በስንል ደግሞ የበቤት የመጀመሪያ አንድ ላይ ማድረግ ከበበ ብለን ቃል እንመሰርታለን። ከበበ ለመቀጠል ከስንል አሁንም የከቤት መነሻችን ከስለሆነ ወስንል ደግሞ የወ ቤተሰብ እዚህ ጋር አለች። ነ ስንል ደግሞ የነ እዚህ ጋር አለች። የነ ቤተሰብ ነ አንድ ላይ ማድረግ ከወነ ብንላለ ማለት ነው። እሺ ቀጣይ ከስንል የከ የመጀመሪያ አለች እዚህ ከሰ ስንል ከሰቤት የመጀመሪያ ሰ ረ ስንልም እዚህ ጋር የረ ቤት የመጀመሪያ ረ ማድረግ አንድ ላይ ሶስቱን ፊደላት በመጠመር ከሰረ እንላለን ማለት ነው። እሺ የመጨረሻ እንግዲህ የምናያት ቃል በከ ቤተሰብ ማለት ነው። ከስንል እዚህ ጋር አለች ሰ ስንል ደግሞ የሰቤት ቅድመየነት ሰ ድጋሜ የሰቤት እዚህ ጋር ሰ አለች። አንድ ላይ ማድረግ ከሰሰ ብለን ቃል እንመሰርታለን ማለት ነው። እንግዲህ ዛሬ በነበረን ቆይታ ማለት ነው ከዚህ ጀምሮ ባሉት ፊደላት እነዚህን ቃላት ለመስረት ይችላል። ወደ 20 የሚሆኑ ቃላትን ለመስረት ይችላል ማለት ነው። ይሄ የመጀመሪያው ክፍላችን ነው። እንግዲህ ቀጣዮቹን ክፍል ደግሞ እንግዲህ እንደየአስፈላጊነቱ ይዘን እንመጣለን ማለት ነው። አዲስ የሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። እንዲሁም እንዲሰራላችሁ የሚፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ የገባችሁ የሚከብዳችሁን ቃላት ፊደላት ኮሜንት ሴክሽን ላይ የገባችሁ ያሳውቁ ማለት ነው። ካለበለዚያም ደግሞ ከታች በማስቀምጥላችሁ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ ያናግሩ ማለት ነው። በኦንላይን በልዩ ገዛ መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ ይኖራል። እሱ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። እንዲሁም የመጽሐፍ ቅዱስ ጥናትና የቅዱስ ቁርአን ጥናት በነፃ መማር ለምትፈልጉ ማለት ነው ቅዳሜና እሑድ ትምህርት ስለምንሰጥ እዛ ጋር በቴሌግራም የገባችሁ ማናገር ሲያላችሁ በቅድሙ ቁጥር ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ፣ መልካም ጊዜ